በዛሬ ቪዲዮ ለማየት የምንሞክረው how switch works in packet tracer የሚለውን ይሆናል። እንግዲህ ስዊችን በሁለት ከፍለን ያየነው ማኔጅድ እና አንማኔጅድ ስዊች የሚለውን ለማየት ሞክረናል። ዛሬ የምናየው አንማኔጅድ ስዊች ኮንፊገር የማናደርገው ስዊች ማለት ነው። እሱን ወስደን በሲሙሌሽን እንዴት ይሰራል የሚለውን በዚህ ቪዲዮ እናያለን ማለት ነው። ስዊች ላይ እንመጣለን። አንድ ስዊች ኖርማል እንወስዳለን። ኮምፒውተሮችን እንወስዳለን። ኢን ዲቫይስ እንወስዳለን። አራት ፒሲዎችን እንወስዳለን። ሌላ መጨመር እንችላለን ፖርት ውስጥ ከቻለ ድረስ ችግር የለውም። ኬብል ኮኔክት እናደርጋለን። ባለ 24 ፖርት ነው የተጠቀመው። እንደምታዩት ስዊቹ 24 ፖርቶች አሉት። አንድ መቀበያ ቢሆን ውስጥ ወደ 23 ያክል ያስተናግዳል ብለን መውሰድ እንችላለን። ኔትወርካችን ይሄ ነው ብለን ብንወስድ ለእያንዳንዱ ኮምፒውተር ስታቲካሊ አይፒ አድሬስ በዚህ ክላስ ሲ ኔትወርክ ውስጥ ያሉ አይፒዎችን እንሰጣለን። ለምሳሌ እዚህ ላይ 192.168.2.1 ይቅርታ፣ ይሄኛው ኔትወርኩ እዚህ ላይ አይፒ ስለሰጠው ዜሮ ነው የምትሆነው። እቺን አንድን ዜሮ እናደርጋለን። ስለዚህ ይህን አይፒ አድሬስ ደግሞ ስታቲካሊ እንሰጣለን ለእያንዳንዳቸው ኮምፒውተሮች። ያው ፊዚካሊ መጣ አይፒ አድሬስ 2.1 በዚህ መንገድ ሌሎችንም እንሞላለን ማለት ነው በተሰጣቸው አይፒ። ስለዚህ ሌሎችንም በዚህ መንገድ እንሞላለን ማለት ነው። ይሄን ካደረግነው በኋላ ወደ ሲሙሌሽን ፓርቱ እንገባለን ማለት ነው። ሲምፕል ሲሙሌሽን እዚህ ጋር እንከፍታለን። እንግዲህ የተጠቀምነው ስዊች ምንድነው? አንማኔጅድ ስዊች ነው። አንማኔጅድ ማለት ኮንፊገር የማይደረግ ቪላን የማይሰራበት ማለት ነው። ማኔጅድ ስዊችን በቀጣይ የምናየው ይሆናል። ይሄ ግን እንዴት ይሰራል የሚለውን ነገር አንድ ሳምፕል እንውሰድና ለማየት እንሞክር። ሉክ እንዴት እንደሚልክ ነኝ ተመልከቱ። ከፒሲ 0 ወደ ፒሲ 3 እንዴት እንደሚልክ እንየው። አያችሁት? ኦኬ፣ በዚህ መንገድ ይመጣል ማለት ነው ዳታ። አሁን የበፊቱ ሀብ የሆነ ነው ለሁሉም ይልክ ነበር ማለት ነው። አሁን ይሄ ምንድነው? አክኖሌጅመንት ነው። ይሄኛው በትክክል ለመድረሱ ማረጋገጫ እየሰጠው ነው። የራይት ምልክት እያመጣ ነው ማለት ነው። ስለዚህ በቀጣይ ቪዲዮ ደግሞ ማኔጅድ የሚደረገው ስዊች እንደ ቪላን የመሳሰሉትን ለማየት እንሞክራለን። ታንኪዩ